ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። ዛሬ ደግሞ በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ ይሄንን የመሰለ ቆንጆ የቀይ ስር ሰላጣ አብረን እንሰራለን። በጣም ቀላል ወዲያውኑ መስራት የምንችለው በእርግጥ አዲስ አይደለም ግን አንዳንድ ጊዜ እንረሳዋለንና ለማስታወስ ያህል ነው። በጣም ቀላል አሰራር ወዲያውኑ ስርት አድርገን መመገብ የምንችለው ነው። በዛ ላይ ደግሞ ለጾም አማራጭ ይሆነናል እና እስከመጨረሻው አብራችሁን ቆዩ። በጣም አመሰግናለሁ። እንደዚሁም ደግሞ አዲስ የሆናችሁ ሰዎች ካላችሁ ለዚህ ቻናል ሰብስክራይብ በማድረግ የቤተሰብ አባል እንድትሆኑ ጠይቃችኋለሁ። እንግዲህ ወደ አሰራሩ እንሄዳለን። ውድ ቤተሰቦች እንግዲህ ይሄው ቀይ ስርና ድንች የተቀቀለ ነበረኝ። ድንቹ በጣም ብስል ሳይል ነው ያወጣሁት ለመክተፍ እንዲመቸኝ እና ቀይ ስርና ድንቹን ከትፌ በቃይ ላይ አስቀምጣለሁ። ከዛ በኋላ እንግዲህ ማደርገው ምንድነው ሊያጣፍጡ ይችላሉ መላቸው ነገሮች ነው የምጨምረው። እንግዲህ ያዘጋጀሁት ሽንኩርት አለኝ፣ ቃሪያ አዘጋጅቻለሁኝ። እነሱን ከትፌ ቀላቅላለሁ። ከዛ በኋላ ሎሚ ዘይት እና ቁንዶ በርበሬ የተለመደና ትንሽ ጨው አድርጌ ደግሞ ቀላቅዬ ጨምርበታለሁ ማለት ነው። ከትፌ ጨርሻለሁ። አሁን የከተፍኩትን ሽንኩርት ደግሞ ከላይ ያረኩ ነው። በዚህ መልኩ ሲሆን ያምራል፣ ላይንም ደስ ይላል። ከዛ ቃሪያ አለኝ፣ ቃሪያም እንደዚሁ ጨምራለሁ። ከዛ ሶሴን ነው ማቀላቀለው ማለት ነው። ዘይት፣ ሎሚ እና ጨውና ቁንዶ በርበሬ ማለት ነው ወይም ብላክ ፔፐር እነሱን ቀላቅዬ ከላይ ፈስበታለሁ ማለት ነው።
እንግዲህ ቀላቅዬ ያዘጋጅቻለሁ። መታ ብናረገው ትንሽ እየመታሁት ነው። የመታበት ምክንያት ለምንድነው? በደንብ ተዋህዶ ዘይቱ ከሎሚው ጋር ወፈር እንዲልልኝ ማለት ነው። ከዛ እዚህ ላይ ሲቀላቀል ቆንጆ የሆነ ጣዕም ይሰጠዋል። ይሄው እንግዲህ እንደዚህ አድርጌዋለሁ ቀላቅዬ። ወይኔ እንዴት እንደሚጣፍጥ እውነት ሞክሩት። በእርግጥ እንሰራለን፣ ግን አንዳንድ ጊዜ ምን እንስራ ብለን ደግሞ ምን እንረሳበት ጊዜ አለና ይሄንን ግን ወዲያው ቅቅል አድርገን ከዛ ቀልቅል አድርገን ወዲያው መመገብ የምንችለው ነው። ከፈለግን በባዶ ከፈለግን ከሌላ ነገር ጋር ሳይድ አድርገን መመገብ የምንችለው ነው ማለት ነው። ውድ ቤተሰቦች ይሄው እንግዲህ ጨርሻለሁ። በጣም ፈጣን የሆነ ስራ ነው። በዚህ መልኩ የሚያምር ላይንም የሚያምር ሲመገቡትን በጣም የሚጣፍጥ ጤናማ የሆነ የድንችና የቀይ ስር ሰላጣ ሰርተናል ማለት ነው። በቤታችሁ ሞክሩት። እስካሁን አብራችሁ ስለነበራችሁ በጣም አመሰግናለሁኝ። አዲስ የሆናችሁ ካላችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ደግሞ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። በተለይ ላይክ ማድረጋችሁን አትርሱ። አንዳንዴ ይረሳል። በጣም ነው ማመሰግነው እስካሁን አብራችሁን ስለነበራችሁ። በሌላ ቪዲዮ ውስጥ ተመልሼ እስከምመጣ ሁላችንም በያለንበት ሰላም እንሆን። መልካም ቀን።